በሶስተኛነት ደረጃ ደግሞ ዩር ሊስት ግሬድ እስከዛሬ ካመጣሻቸው ዝቅተኛው ግሬድሽ ምንድነው? ሲ ነው። ጎበዝ ተማሪ ነሽ። አንድ ነው ወይ ምናምን? ብዙ አይደለም። አይ ብዙ አይደለም። አንድ ላይ ግቢ ውስጥ ታይፕ የለም ግን ኤግዚስት አላደረገም። የሚያደርገው አይመስለኝም ግን ይሆናል። አይ እንደ ወንድ ወርክአውት የሚያደርገው ነው መስል ምናምን። ሰላም ዩቲዩብ ቤተሰቦቻችን እንደምን አላችሁ? በብዙዎቻችሁ ጥያቄ ማለት ነው ወይም እንዳላችሁ እንደነገራችሁንም ከሆነ ኤርሚ ለምንድን ነው ያን ቪዲዮ ፓርት 2 ማይሰራው ብላችሁ ጠይቃችሁ ነበርና እሱንም ፓርት 2 ይዘንላችሁ ይሄው እነሆ መተናል ማለት ነውና በዚህ አመት ደግሞ አንድ ነገር ብቻ እንድታሳኩልን እንፈልጋለን። ምንድነው እሱም በዚህ አመት 10000 ሰብስክራይበር መሙላት እንፈልጋለንና ብዙዎቻችሁ ደግሞ ይሄን ቪዲዮ የምታዩት ሰብስክራይብ ያላረጋችሁ ሰዎች ናችሁ። ያው ታዝባችሁ እየሄዳችሁ ነው ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳይረሳ። በዚህ አመት 10000 ሰብስክራይበር እንደርሳለን ማለት ነው። ያው ይሄንን ደግሞ የሚሆነው በእናንተ ድጋፍና በእናንተ እርዳታ ነው ማለት ነው። ለእናንተ አንድ ክሊክ ነው ያው ሰብስክራይብ ማድረግ ነው። ለኛ ግን ኢት ሚንስ ኤላተ ሰብስክራይብ አድርጉ። ወደ ቪዲዮ እንግባ። ሰላም ዛሬ ያሉት ከማጋኒ ከጽው ገበቱ ኢፍራታ ቅድስት ሳሩን ናርዱስ ኢፍራታ ከመሪያም ጋር ስንተኛ አመትና ምን ዲፓርትመንት ነሽ? ሁለተኛ አመት ሜካኒካል ዲፓርትመንት ነው። እሺ የአራት ጥያቄዎች ይዘንልሽ ነበረ። አራቱንም እንድትመልሽልን ነበረ። እሺ የመጀመሪያው ጥያቄ ዩ ሴሌብሪቲ ክራሽ ነው? የለሽም? እውነት እንዲህ ፐብሊክ ላይ ተሾነው አንተ ተመቸኛል ሰው ምናምን የለም? የለም። በሁለተኛነት ደረጃ ደግሞ ግቢ ውስጥ ካሉ ነገሮች አንዱን ቀይሪ ብትባይ፣ ለምሳሌ ምርር ያደረገሽ ነገር ሊኖር ይችላል፣ ካፌው ሊሆን ይችላል፣ ትምህርቱ፣ ብቻ ግቢ ውስጥ ካሉ ነገሮች አንዱን ቀይሪ ብትባይ መጀመሪያ የምትቀይሪው ነገር ምንድነው? የለም። ካሪኩለም ነው እንደው መቀየር የምፈልገው የትምህርት አሰጣጥ ሂደታቸውን ላይክ በቃ ፈተና የፈተና እንትን ክብደቱ ነው ላይክ ወይ ትምህርት አሁን ለምሳሌ 2 ሰዓት ነው ክላስ የሚጀመረው 2 ተኩል ነው እሱ ወደ 4 ሰዓት ማድረግ ነው ወይስ ፈተና? ኦኬ የትምህርት አሰጣጥ ሂደቱ ማሻሻል። ኦኬ የትምህርት አሰጣጥ ሂደቱን መቀየር ነው። እሺ የመጨረሻው ጥያቄ ደግሞ ግቢ ውስጥ ያው የሚመቻችሁ የወንድ ታይፕ የምትሉት ዋት አይትሽው ጠብ ምናምን ያደርገኛል ብትይ የግቢ ተማሪዎች ናችሁ የሆነ ነገር ወይ ማለት ቁመት ሌላ በቃ ረጅም ጠብ ምናምን ያደርግሽ ካራክተር ሞዴቃት እኔ ካርቲር ሌላ ምን እንትን ነው ይሄ ታይፕ ምናምን ጸባይ ምናምን ቁመት ምናምን ሊሆን ይችላል። ፐርሰናሊቲ ያው ካልቀረብኩት ተቆንገን ቀሞቹር የሆነ ካርቲር ያለው አንተ ትልትለና አሰለኝ ታይፕሽን አይቼ ሆኜ ሊመጣ እንደዛ። አይ ዋናው ፐርሰናሊቲ ነው ግን እንዲህ ሳይው ደስ የሚለኝ ከሆነ እዚህ ግቢ እስካሁን እንትን አይደለም ግን ጀስታ ጀነራሊ እንትን ታይፕ ካርቲር ነው ቀይ ነገር ሆኜ ይመጣል። ከተቀበልሽኝ ማለት ነው። አመሰግናለሁ። ማታ ስንተኛ አመትና ምን ዲፓርትመንት? ሰከንድ ይር ኮሚኒኬሽን ኢንጂነሪንግ። ዛሬ 4 ጥያቄዎች ይዤልሽ መጥቻለሁ። አራቱን እንድትመልሽልን ነበር። የመጀመሪያው ጥያቄ ዩር ሴሌብሪቲ ክራሽ ነው። ከዚህ ላይ አንተሽ የተመቸሽ ማን ነው? የለም። እስካሁን ፐብሊክ ላይ ተሹ የሆነ ኦኬ ይሄ አሪፍ ነው ማለት ያልሽው ሰው የለም? እሺ በሁለተኛነት ደረጃ ደግሞ ግቢ ውስጥ ካሉ ነገሮች አንዱን ቀይሪ ብትባይ ምርር ያደረገሽ ያማረረሽን እስከዛሬ መጀመሪያ ቀይሪ ነገር ምንድን ነው? ፈተናው በጣጣችሁ ከብዶሽ ነው? አይ ሳይሆን እንደሚያስተምሩን ስላልሆነ ከሚያስተምሩትና ፈተና ወጣታቸው ቶታሊ ዲፈረንት ነው። በጣም ይለያያል። እሺ ሳሩን አላዱስ አንዳንድ የቱ ጥያቄ ትመልሱኛላችሁ? እሺ የመጀመሪያው ጥያቄ የሚሆነው ዩር ሴሌብሪቲ ክራሽ አይታችሁ የተመቻችሁ ማለት ነው። ሴሌብሪቲ ክራሽ ከሀገር ውስጥ ነው? ትችላላችሁ። ከሀገር ውስጥ ከውጭ ግሩም የሚያስ አማኑኤል እንሳሮ ላይ ሰራ እንሳሮ ከውጭ ቶር ላይ እየሰራ ቶር እንዴት ጮቶ ቶር ራሱ ነው እንጂ እንትና አቬንጀር ማለት አቬንጀር ላይ ሰራ ምናምን ነገር
ባለመዶሻው አይደለ? ስልክ ፖሎ ሞቷል። ስለዚህ የሞተ ሰው ክራሽ ሆነ አይችልም። አዲስ የለሽም? እሺ ሁለተኛው ጥያቄ ደግሞ your least grade ያው እስካሁን ስንተኛ ዓመት ናቸው? ሁለተኛ so your least grade እስካሁን 2 ግሬድ ማለት ዲግሪ አይ ይቻላል እሱ ቢቢሲ ምናምን ማለት ይቻላል። ዲ ሲ ፕላስ ካላቪሽ ማለት በጂፒኤስ አይ አልነግርህም ያዳይለ ማስተማሪያ መሪያም አንዳንድ ጥያቄዎችን ልንጠይቅሽ ነበር። የመጀመሪያው ጥያቄ ዩር ሴሌብሪቲ ክረሽ ማን ነው? ፊልም ላይ አይተሽው ሊሆን ይችላል፣ ዘፈን ላይ፣ ብቻ የሆነ ቦታ ላይ ኢንተርቴይንመንት ላይ አይተሽው በጣም የወደድሽው ሰው ማን ነው? ሀገር ውስጥ ነው ወይስ ውጭ? ከሁለቱም ቢሆን ችግር የለም። እሺ ሀገር ውስጥ እስካሁን አላገኘውም። ከውጭ ግን እንትን ብሩኖ ማርስ ነው ዩር ሴሌብሪቲ ክረሽ። እሺ በሁለተኛነት ደረጃ ደግሞ ግቢ ውስጥ ካሉ ነገሮች አንዱን ቀይሪ ብትባይ መጀመሪያም ቀይሩ ነገር አንድ ነገር ነው የተፈቀደልሽ፣ ቀይሪ ብትባይ ምርር ያደረገሽ ነገር በይበልጥ ያማረረሽ ምንድነው? ሁለት ነገር ናቸው ያማረሩኝ። ግን አንደኛው የመጀመሪያው ምግቡ፣ ሁለተኛው ደግሞ መንገዱ ቢያጥር ወደ ክላስ ምን ሄዶና ምን አንድ ነገር ነበር ግን አይ በቃ ምግቡ ይሁን ምግቡን ነው የምትቀይረው መሪያም። በሶስተኛነት ደረጃ ደግሞ ዩር ስንት ነው ሊስት ግሬድ ካመጣሽ? እሺ ቢ ማይነስ ነው ሳልኩት ትልቁን ምናምን። እሺ ግቢ ውስጥ ምን አይነት ወንድ ይመችሻል? ይሄኛው ግቢ ውስጥ ያለው ግቢ ውስጥ ብዙ አይነት ወንዶች አሉ አይደል? ለምሳሌ የግቢ ደግሞ ስፔሲፊካሊ የሚፈጥረው ወንድም አለ የራሱ የሆነ ማለት ነው። እና ስፔሲፊካሊ ግቢ ውስጥ ምን አይነት ወንድ ይመችሻል ወይም ደግሞ ደስ ሊልሽ ይችላል? ዲሲፕሊን ያለው በቃ በመንፈሳዊ ህይወትም በትምህርትም ዲሲፕሊን ያለው ሰው ይመችኛል። ዲሲፕሊን እንዲሆነ ወንድ ማለት ነው። ላይክ ትንሽ ብቻ ማብራራት ላይክ በቃ መንፈሳዊ ህይወቱን ፌሎ ምናምን የሚሄድ የመንፈሳዊ ህይወቱ አሪፍ የሆነ በዛም ላይ ትምህርቱንም ደግሞ አብሮ ዛሬ አንዳንድ ጥያቄዎች ይዤላችሁ መጥቻለሁ። ትመልሱልኛላችሁ? እሺ የመጀመሪያው ጥያቄ የሚሆነው ዩር ሴሌብሪቲ ክራሽ ጄደን ስሚዝ ማለት ድሮ አሁንስ? ድሮ አሁን አለው ማን አንድ እሱም ነበር። አሁን ጁድ ከሀገር ውስጥ የለም? ከሀገር ውስጥ ነበረ እንዴ? እንትና ኢሳማ በሻ ቲክቶከር ነው ወይስ ነው? ተዋናይ። እሺ ሁለተኛው ጥያቄ ደግሞ ዩር ሊስት ግሬድ ማለት ስንተኛ ናቸው? ሁለተኛ ሰው ሊስት ግሬድ የምትሉት ይተፈራል ችግር የለውም። ሲ ግሬድ ነው። እሺ ኦኬ ያያቱን ይፈለኩ ሁለቱም ይቻላል። በእንትንም እሱን ነገር ጂፒ አይሆንም። እሺ ጂፒ አክሰፕታብል ነው። 3 ይሻለኛል። ቀለለች ማለት ነው። እሺ ምንድነው ደረጃ በኖርማል ምን ያኛው ግሬድ ሲኤ ነው? ግሬድ አይ ቲንክ ሲ ፕላስ እንዴ ረስቻለሁ። ተቃጠል ሲ ፕላስ አፕላይድ ምናምን አይደለም ላይ ቢሆንም ወጥሩ ነው። ምን ነበረ በማርያም እንትን ነው አፕላይድ ሆነ ነው እግዚአብሔር አፕላይድ ገዛርጋት። በሶስተኛነት ደረጃ ደግሞ ያው አሁን ካልሽው ጋር ሊያያዝ ነው ማለት ነው። ዩር ሊስት ግሬድ ስንት ነው? ሊስት ግሬድ ኧረ አይነገርም። ያደው የመጣ ነገር አይደለም ልናገር። ኧረ በአራተኛነት ደረጃ ደግሞ ግቢ ውስጥ ምን አይነት ወንድ ይችላል ወይም ደግሞ ደስ ሊልሽ ይችላል? አስቤበታል። የሆነ እግዚአብሔር የሚፈራ ወይም ደረቱ ነገር ያው ፈርስት ኢምፕሬሽን ፊዚካሊ ስለሆነ ያው ፊት የሆነ
ስለነበረ ጊዜ እናመሰግናለን። እሺ ወደ ሶስተኛው ልሄድ ነው። ሶስተኛው ደግሞ ግቢ ውስጥ ይቀየር የምትሉት ነገር እስካሁን ካያችሁት ነገር እንዲቀየር የምትፈልጉት? ትምህርቱ መቀየር ይችላል ማለት ትምህርት ማለት ከብዳላ ማሰልሽ ሙሉ ለሙሉ ሁሉም አንድ ነገር ነው የምታውቂው? አላውቅም እኔ እንጃ። ካፌ ሊሆን ይችላል ምናምን። ያ ካፌ ምግብ ቢስተካከል እና ሁለተኛ ለመጨመር ደግሞ እንዳለች የትምህርቱ ስኬጁል ያጠናን ነው ይሁን ፈተና አይገናኝም። ስለዚህ ትንሽ ቀለል ምርጫ ምናምን ነገር እንዲሆን ነው ወይስ ቢበዛል? ምርጫ ነው ደስ ይለናል። እሺ የመጨረሻው ጥያቄ ላይ ነኝ። ግቢ ውስጥ ሆናችሁ እስካሁን በቆያችሁበት ጊዜ ውስጥ የሚመቻቸው እንደ አይነት ማለት የሆነ ታይፕ ልትሉት የምትችሉት ምን አይነት ነው? እንደ ግቢ ቤታችሁ ማለት ማለት በቃ ታይፕ ብለሽ የምታውጪው ምን አይነት ወንድ ነው? ረጅም ሌላ አላውቅም አንቺስ ታይፕ ነው የምትችይው? በቃ ግቢ ውስጥ ማለት አይ ግቢ ውስጥ ታይፕ የለም ግን ኤግዚስት አላደረገም የሚያደርገው አይመስለኝም ግን ይሆናል። አይ እንደ ወንድ ወርክአውት የሚያደርገው ነው መስል ምናምን ጂም ምናምን ይሰራል። እሺ እናመሰግናለን። ጨርሰናል። በሶስተኛነት ደረጃ ደግሞ ዩር ሊስት ግሬድ እስከዛሬ ካመጣሻቸው ዝቅተኛው ግሬድሽ ምንድነው? ሲ ነው። ጎበዝ ተማሪ ነሽ? አንድ ነው ወይ ምናምን? ብዙ አይደለም። አይ ብዙ አይደለም አንድ ላይ። ስለዚህ ጎበዝ ተማሪ ናት መሪያም። በአራተኛነት ደረጃ ደግሞ ግቢ ውስጥ ምን አይነት ወንድ ይመችሻል? ወይም ስፔሲፊካሊ ግቢ ላይ ያለ ዩር ታይፕ ኦፍ ወይ ማን ነው ይችላል? ግቢ ውስጥ እኔ እንጃ የለም እስካሁን አላገኘሁም። ግን ኢን ፊውቸር ያው ፈራ እግዚአብሔር ያለው ፈራ እግዚአብሔር ያለው ሞር እግዚአብሔርን ቢፈራ ይሻላል። ፊዚካል ዋይዝስ taller than me definitely ሌላ በቃ አይደለም። ስለዚህ ምንድነው እግዚአብሔር የሚፈራ አይነት ከሆነና ረጅም ረዘም የሚልሽ አይነት ከሆነ ያው ድል ይኖረዋል ነው። እሺ ስለነበረን ጊዜ እናመሰግናለን።